ጤና ይስጥልን እንደምን ኖራችኋል እንደምን አላችሁ እንደምን ከረማችሁ ከሶስት ቀን በፊት ተወዳጁን አስቂኙን ቁም ነገረኛውን ሳቅ የሚያምርበትን ሰው ማሳቅ የተካነውን እንደ ስሙ ነጻነት ወርቅነህ እውነትም ወርቅ የሆነውን ነጻነት ወርቅነህን አጣን። የነፂን ህልፈት ስንሰማ አብዛኛው ኢትዮጵያ የቅርብ ወዳጁን ዘመዱን አብሮት የኖረውን ሰው ያጣ ነበር ይመስል። ነፂ ገና ብዙ ነገር መስራት በሚችልበት እድሜው ነበር የተለየ። ተወልዶ ባደገበት ኡራኤል አካባቢም በጣም ተወዳጅ ሰው ነበር። የሰፈሩ ልጆች እንደ ታላቅ ወንድማቸው ነበር የሚወዱት። ብዙዎቻችን ብናገኘው ብለን የምንመኘው ሰው ነበር። ሳናገኘውም ስላጣ ነው የሚቆጨን ሰው። ስለ ነፂ ፖስት ከተደረጉ ቪዲዮዎች ላይ የተወሰኑ ኮሜንቶች አንብቤ ነበር። ሰሞኑን ያለ ቅጥ ባይሽ ሆስፒታል ስንስቅ የነበረው ለካ አሁን እንዲህ ልናለቅስ ነው የሚል የነፂን ሞት አሁንም ሰው በጣም ከሳቅን ልናለቅስ እንችላለን ብሎ እንዲያምን አድርጓል። ሌላው ኮሜንት ደግሞ ነፂ ባሳቀን ልክ ነው ያስለቀሰን የሚል ነበር። ነፂ በቴሌቪዥን የቤተሰብ ጨዋታ ማቅረብ ከጀመረ ጊዜ ጀምሮ ሳይሰለች እያመመው ግን ለኛ ምንም ሳያጎልብን አዝናንቶናል። አርሰናል ቤቶች ይባል ነበር አሉና የቻምፒዮንስ ሊግ ስለማያልፍ ለኢቢኤስ ስም ትልቅ ባለውለታ ነበር። ኢቢኤስ አቅራቢዎችም በነፂ ህልፈት በጣም አዝነው ነበር፣ ቤተሰባቸውም ነበር ለእነሱም ቢሆን። ከዛ ሁላ ነገር በኋላ ግን ኢቢኤስ ላይ ያየነው ነገር ትንሽ ቅር የሚያሰኝ ነበር። ይህ ታላቅ ሰው ካረፈ በኋላ በእርግጥ ህይወት ይቀጥላል፣ ስራቸውንም ይቀጥላል። ግን ቢያንስ ከሞቱ ወዲያው የተቀረጸ የባህል ፕሮግራም ነበረን፣ አዝነናል በነፂ ግን ለእናንተ ልናቀርብ ከዚህ ቀደም ብሎ የተቀረጸ የባህል ፕሮግራም ብለው ማቅረባቸው ቅር የሚያሰኝ ነበር። በእውነቱ ለነፂ ይህን ቀን መታሰቢያ ያድርገው። ምንም ፕሮግራም ሳይሰሩ ቢያሳልፉለት ቢያንስበት እንጂ አይበዛበት። በእርግጥ በእያንዳንዷ ደቂቃ በሚተላለፈው ነገር ብር ነው የሚሰሩት። ቢሆንም ግን ያንን ቀን ለነፂ ብለው ሁሉ ነገር ቀርቶ ሻማ እንኳን እያበሩ ጥቁር ስክሪን አድርገው ቢያሳልፉ መልካም ነበር። ባህላችንም ጎረቤት ሰው ሲሞት እኛ ቤት ቲቪ እስካለ መክፈት ነበር። የነፂ ሞት ደግሞ የሀገር ሀዘን ነው። ነፂ አረፈ በተባለ ቀን ስለ ነፂ እና ስለ አንዳንድ ነገሮች ያልኩበትን ይህንን ቪዲዮ ተመልከቱት። ነፂ በታመመበት ሰዓት ላይ የራሱ ፔጅ ላይ ህንድ ሀገር ለሕክምና ሄጃለሁ ብሎ በሚያስቅ ሁኔታ በቀልድ መልኩ ተናግሮ ነበር። ነገር ግን ብዙዎቻችሁ ያቺን ነገር በመያዝ ነፃነት በጠና ታሟል፣ ነፃነት አርፏል ስትሉ የነበራችሁ ሰዎች ነበራችሁ። ምናልባት በሰዓቱ የተወሰነ ነገር ለማግኘት ወይ ላይክ ለማግኘት ወይም ደግሞ ዩቲዩብ ላይ ከሆነ ደግሞ የተወሰነ ኢንከም ለማግኘት ይችላል ያንን ያላችሁ። ግን ቢገባችሁ ያን ነገር በማድረጋችሁ በሰዓቱ ቤተሰቡ ሁሉም ሰዎች አሁን ዛሬ ያ ቀን መጥቶ ከተፈጸመው ባልተናነሰ መልኩ ነው የሚያዝኑት። ምናልባት ያኔ ስትሉ ቀላል የመሰላችሁና ነገ ደግሞ ደህና ነኝ ስለሚል ችግር የለውም ብላችሁ አስባችሁ ያላችሁ ሰዎች ይሄ ቀን መጣ። አሁን ምን ይሆን የሚሰማችሁ? ያኔ ባልሞተ ሰው ሞተ ብላችሁ ያገኛችሁት ብር መስሎ ይታያችኋል። ላይክ የተደረገላችሁ ላይክ መስሎ ይታያችኋል። በጣም የሚያሳፍር ስራ ነው እየሰራችሁ ያላችሁት። ነፂም ከሕክምናው በኋላ ወደ ስራው ከተመለሰ በኋላ በዚህ መልኩ ስለነበረው ነገር ተናግሯል። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁም። የምናውቀው ተጫዋቹ ነፃነት ወርቅነህ፣ ሁሉንም ሰው የሚያስቀው ነፃነት ወርቅነህ በጣም ክሬቲቭ የሆኑ ነገሮችን የሚያደርገው በጣም በቃ ስትሰሙት በራሱ ደስ የሚላችሁ ነፃነት ወርቅነህ በጥሙ ህመም ምክንያት ወደ ስራ ሲመለስ የተወሰኑ የሰውነት ለውጦች ነበሩ። ይሁን እንጂ ነፂ ወደ ስራው ተመልሶ ስራውን ቀጥሎ ነበር። የቤተሰብ ጨዋታንም ድጋሚ ይዞት በሚገባ ሁኔታ አንድ ልጅ ያደረገው ነበር። ነፂ በመሃል ባልነበረባቸው ጊዜያቶች ላይ ሌሎች ሰዎች የቤተሰብ ጨዋታን ነፃነትን ለመተካት ቢሞክሩም የነፃነትን ያክል አንድ ላይ ያደርጉት አልቻሉም ነበር። ታዋቂው ኮሜዲያን
እሸቱ መለሰም ቢሆን የቤተሰብ ጨዋታን ለተወሰነ ያክል ጊዜ አዘጋጅቶ ነበር። እርግጥ እሺ የተወሰነ ሃንድል ያደረገውም ነገር ግን የነፃነት ቦታ በጣም ከፍ ያለ ስለነበር የነፃነትን ቦታ መተካት አልቻለም ነበር። ከዛ በኋላ ግን ነፂ ተመልሶ ነገሮችን ካስተካከለ በኋላ ተመልሶ እየሰራ ባለበት ሰዓት ነበር ህመም አጋጥሞት ድጋሜ ወደ ውጭ ሀገር ሄዶ የታከመው። ነፃነት ወርቅነህ ያኔ በታመመበት ጊዜ እግዚአብሔር ይማረ ፈጣሪ ይማረ ያሉት ሰዎች ቢኖሩ በዛው ልክም ደግሞ እንዳልኳችሁ ማረፉን መሞቱን የዘገቡለት ሰዎች ነበሩ። ምናልባት አሁን ላይ ለኛ ቀላል ስለሆነ ካሜራ ብቻ አስቀምጠን ስለሆነ ሰው የፈለግነው ነገር ማለት እንችላለን። ነገር ግን ያ ያልነው ነገር የለቀቅነው ነገር 5 ሰው ማየው 1000 ሰው 100,000 1 ሚሊዮን ሰው አየው። የዛ የተናገርነው ሰው ቤተሰብ ሲያዩ ምን ያክል ሊሰማው እንደሚችል ማሰብ አለባችሁ። በእናንተ ስልክ በእናንተ አካውንት የተለቀቀው ነገር ሁሉ እናንተ ኃላፊነት ልትወስዱ ይገባል። ፊታችሁ ስላልታየ የሆኑ ቪዲዮዎች አስገብታችሁ በኤአይ የተሰራ ነገር ለቃችሁ የሰውን መሞት የሰውን መታመም ስትዘግቡ የዛ ሰው ቤተሰቦች ምን ሊሰማቸው ይችላል ብላችሁ ማሰብ አለባችሁ። አንዳንዴ ሆዳምነትና ስግብግብነት በጣም ያጠቃናል። እንግዲህ ዛሬ እንደተለመደው የአንድ ሰው ትክክለኛ ታሪክ ልነግራችሁ ነበር የመጣሁት። ነገር ግን ከሰዓታት በፊት በሰማሁት ዜና ምክንያት የተወሰነ ነገር ስለ ነፃነት ወርቅነህ ልበላችሁ ብዬ ነው ይሄን ቪዲዮ ይዤላችሁ የመጣሁት። ተዘጋጀሁበትም ሌላ ቪዲዮ ልሰራ ነበር፣ ስክሪፕት የተጻፈው ሌላ ቪዲዮ ላቀርብላችሁ ነበር። ግን ነፂ በጣም የምንወደው አርቲስት ነው። ምናልባት ይሄ ቪዲዮ መሰራቱ ለነፂ ምንም ላይጠቅሙ ይችላል፣ ግን ለቤተሰቦቹ እንዲሁም ደግሞ ለመላው አድናቂዎቹ መጽናናትን እመኝላቸዋለሁ። ነፃነት ወርቅነህ በብዙ ፊልም እናውቀዋለን። ነፂ ስራ ላይ በነበረበት ሰዓት በብዙ ፊልሞች ሲያዝናናን ነበር፣ በብዙ ፊልሞች ሲያስተምረን ነበር። ብዙ ፊልሞችን በተለየ መልኩ ደስ በሚል መልኩ አማርኛ ፊልሞችን ለኛ አቅርቦልናል። ከዛም መካከል ኤፍቢአይ 123፣ ሚስተር ኤክስ፣ ቾምቤ፣ ያንቺው ሌባ እንዲሁም ደግሞ በጣም ብዙ ፊልሞችን ነፃነት ወርቅነህ አቅርቦልናል። ነፃነት ወርቅነህ ፊልም ላይ ከመተወንም በተጨማሪ ቲያትሮች ይሰራ ነበር፣ እንዲሁም ደግሞ ጽሁፎችንም ያዘጋጅ ነበር። ነፃነት ወርቅነህ ከምታስቡት በላይ በጣም እውቀት ያለውና በጣም ጎበዝ ሰው ነበር። ስለዚህ ኮሜዲያን ከመሆኑ ባሻገር ፊልሞች ላይ በብቃት ጽሁፎችንም ይጽፋል፣ የተለያዩ ነገሮችንም ያደርግ ነበር። ነፃነት ወርቅነህም የተለያዩ ስራዎችን በጥራት ሰርቶ ለኛ አቅርቦልናል። ሁላችንንም ደግሞ በጣም የሚያዝናናን የቤተሰብ ጨዋታ ላይ ከሚጠየቁ ጥያቄ የሚመልሳቸው መልሶች፣ የሚቀልዳቸው ቀልዶች ነፃነት ወርቅነህን መቼም እንዳንረሱ ያደርገናል። አመናችሁም አላመናችሁ ኢትዮጵያ ዛሬ ያጣችሁ ታላቅ የጥበብ ሰው ሳቅ ያጣችሁ፣ ኢትዮጵያ ዛሬ ያጣችሁ ትልቅ ነገር መስራት የሚችል ብዙ ነገር ማድረግ የሚችል ሰው ነው ያጣችሁ። በእርግጥ ከፈጣሪ ፈቃድ ውጪ የሚሆን ነገር የለም። ነገር ግን ነፃነት ወርቅነህ ማለት ለኛ በጣም ትልቅ ሰው ነው፣ በጣም ጎበዝ ሰው ነው። ነፃነት ወርቅነህ ሌሎች ሰዎችን ማገዝ የሚወድ፣ ሌሎች ሰዎችን ወደ ስራው እንዲመጡ የሚወድ፣ ነፃነት ወርቅነህ አርቱ እንዲያድግ በጣም ብዙ ነገሮችን ያደረገ ሰው ነው። ነፃነት ወርቅነህ አልፎ ወይም ደግሞ ሞቶ ስለዚህ ነገር ማውራት በጣም ነው የሚከብደው፣ በጣም ነው የሚያሳዝነው። መቼም ይሆናል ብለን ማናችንም አላሰብንም ነበር። ድኗል ብለን ነበር ሁላችንም ያሰብነው። ነፂ እንደዳነ ሙሉ ጤና ላይ እንደሆነ ኢንተርቪዎች ላይ ተናግሮ ነበር። ነገር ግን ስለዚህ ለመላው ቤተሰቦች አሁንም ቢሆን ማለት የምፈልገው መጽናናትን እመኛለሁ። ነፍስ በሰላም ትረፍ። በተረፈ ደግሞ በመጨረሻ ማለት የምፈልገው እናንተ ለሆዳችሁ የምትኖሩ፣ ለስማችሁ የምትኖሩ፣ ለእይታ የምትኖሩ፣ ለላይክ የምትኖሩ፣ ገንዘብ የምትኖሩ ዩቲዩበሮችም ቲክቶከሮችም ሁላችሁም ሚዲያ ላይ ያላችሁ ሰዎች በአጠቃላይ ምናልባት ለምትሰሩት ስራና ለምታደርጉት ነገር ኃላፊነት ብትወስዱ እንዲሁም ደግሞ ማን ያየዋል ምንድነው ትክክለኛ ነው ወይ ብላችሁ ብታስቡ በጣም ደስ ይላል። ምክንያቱም ነፂ እሱ ላይ ባላችሁት ነገር በጣም አዝኖባችሁ ነው ከዚህ በፊት ያን ያሳየዋችሁ ነገር የተናገረው። ነፃነት ወርቅነህ ብቻ አይደለም ሌሎች ብዙ አርቲስቶችም ታመሙ ሲባል ሞቱ ሲባል ተቀበሩ ሲባል ተነሱ ብላችሁ ትዘግባላችሁ። ስለዚህ ደስ አይልም። በእርግጥ አሁን ላይ አብዛኛው ሰው ያውቃል የውሸት መረጃዎች፣ ግን ቤተሰብ ላያውቅ ይችላል፣ ትላልቅ ሰዎች ላያውቁ ይችላሉ። ስለዚህ የምታወሩትን፣ የምትዘግቡትን፣ የምትሰሩትን ስራ ኃላፊነት ውሰዱ።